ሳምንታዊ ዜና የሾፌሮች አንደበት ገጽ በፌስቡክ፣ በቲክቶክ እንዲሁም በቴሌግራም የተለያዩ መረጃዎችን፣ የጥንቃቄ መልእክቶችን በማጋራት አሽከርካሪውን እያገለገለ ይገኛል። አሁን ደግሞ ተደራሽነቱን ለማስፋት የዩቲዩብ አካውንት በመክፈት ብቅ ማለቱ ይታወቃል። ዛሬ ሳምንታዊ ዜናዎችን በዚሁ ይዘን ቀርበናል። በ18/01/2018 ዓ.ም ከጅቡቲ ነዳጅ በመጫን ወደ ጎንደር እየተጓዘ የነበረ አሽከርካሪ ከእንፍራንዝ እና ማክሰኝት መካከል መኪናውን በጥይት በመምታት ነዳጅ እንዲደፋ አድርገዋል። ወደ ሹፌሩ የተተኮሱ ጥይቶች እርሱን ሳይመታ በመኪናው ላይ ጉዳትን በማድረስ ብቻ እርሱም ከእገታ ሊያመልጥ ችሏል። በዚህ ዕለት በመራዊና ቢኮሎ መካከል ከቢኮሎ አባይ ወደ መራዊ መውጫ በ3 ኪሎ ሜትር ርቀት 2 የኤፍኤስአር ሹፌሮች ታግተው መወሰዳቸው ታውቀዋል። ከአዲስ አበባ አዳማ መንገድ በድሮ በገላን በኩል ባለው በኢሬቻ በዓል ምክንያት ለተወሰኑ ቀናት ለከባድ መኪና እንቅስቃሴ ዝግ የሆነበት ሂደት የተስተናገደውም በዚሁ ባሳለፍነው ሳምንት ነበር። በ20/01/2018 ዓ.ም ከወረታ ወደ እብናት የእርዳታ እህል ጭነው የተጓዙ የነበሩ ሹፌሮችን እብናት ሊደርስ 5 ኪሎ ሜትር ሲቀራቸው ታፍነው የተወሰዱትም በዚሁ ሳምንት ነው። በቆቦና ባላማጣ ማዕከል የጫኑ መኪኖችን በማስገደድ ወደ ኪስ መንገድ በማስገባት አግተው በመውሰድ የጫኑት ጭነት የተራገፈበት ክስተት ተፈጥሮ ነበር። በ21/01/2018 ከአዲስ አበባ ወደ ጅቡቲ እየተጓዘ የነበረ የተሽከርካሪ ላይ እገታ ለመፈጸም በመተሐራና አዋሽ መካከል ከመተሐራ ኬላ አለፍ የሞከሩ ኃይሎች ከ7 በላይ ጥይት ፊት ለፊት በመተኮስ መስታወቱን በመምታት ሾፌሩ በፈጣሪ ቸርነት ሊተርፍ ችሏል። ለየት ያለ ክስተት የተመዘገበበት ለበጎ ነው የሚለው ቃል ቦታውን ያገኘበት ሂደት ባሳለፍነው በዚሁ ሳምንት ተፈቷል። አንድ አሽከርካሪ ከጉዞ ለማረፍ ረሃቡን ለማስታገስ መኪናውን ሆቴል በር ላይ አቁሞ ሞተር እያሰራ ምግብ ለመብላት ከረዳቱ ጋር በተቀመጠበት መኪናውን ሌቦች ጊንጪ ከተማ ላይ ይዘው ይሰወራሉ። እነሱም ይህንን መኪና ይዘው በመጓዝ ላይ እንዳሉ በመንገዳቸው አንድ ነገር ይፈጠራል። የመከላከያ ሰራዊት አባላት ወሊሶ ላይ መኪናውን ለግዳጅ ይይዙታል፣ ወደ ካምፕም ይወስዱታል። በዚህ መሃል መኪና ሰርቀው እየወሰዱ የነበሩ ሌቦች መኪናውን መከላከያ ግቢ አቁመው ይሰወራሉ። ባለቤቶችም በማግስቱ ያለበትን አውቀው ይረከባሉ። ይህ ድንቅ ክስተት በዚሁ ሳምንት ያጋጠመ ነው። በአማራ ክልል ከባህር ዳር ወደ ጎንደር መስመር በ23/01/2018 ዓ.ም በጉዞ ላይ የነበሩ ተሽከርካሪዎች ላይ ከሐሙሲት ወረታ መካከል ጉማራ ተብሎ በሚጠራ አካባቢ ብዛት ያላቸው መኪኖች በጥይት የተመቱት በዚህ ሳምንት ነው። በዚሁ ዕለት በአማራ ክልል በሰሜን ጎጃም ዞን በመራዊና በቢኮሎ መካከል አምቦ መስክ ተብሎ በሚጠራ ቦታ 11 አሽከርካሪዎች ከባህር ዳር መሸንቲ መሃል ደግሞ 3 ሹፌሮች ታፍነው የተወሰዱ በዚህ ባሳለፍነው ሳምንት ነው። ከጎንደር መተማ መንገድ በ23/01/2017 ዓ.ም ጉዞ ያደረገ የነበሩ የህዝብን የጭነት ተሽከርካሪዎች ላይ መካ ወጣ ብሎ ዘራፊ ወንበዴዎችን ተኩስ በመክፈት የህዝብ መኪና ሹፌሮችን ጨምሮ ብዛት ያላቸው ተሳፋሪዎችን የገደሉ የቆሰሉበት ሁኔታ የተፈጸመበት አሳዛኝ ሳምንት ነው። ይህ የሾፌሮች አንደበት ነው። በቀጣይ ከሳምንታዊ ዜናዎች በተጨማሪ በተለያዩ ዝግጅቶች በስፋት በጥራት ለመስራትና ለመሰማት በዝግጅት ላይ ይገኛል። ዜናዎችንም ደረጃውን በጠበቀ አቀራረብና ስቱዲዮ ይዘን የምንቀርብበት ጊዜ ሩቅ አይደለም። እስከዛው ገጻችን ሰብስክራይብ በማድረግ ይወዳጁን። የእናንተው አንደበት